እንዴት ነህ? እንዴት ነሽ የኔ እመቤት? እሺ የኔ እመቤት ምን መግዛት ትፈልጊያለሽ? ይሄ ፈረንጅ ዱባ ስንት ነው? የኔ እመቤት በቃ የኔ ፈረንጅ ዱባ በ200 ብር ልሸጥልሽ እችላለሁ። ያው አሁን ነገሮች ገበያ ላይ ውድ ናቸው። አይ ይሄ ፈረንጅ ዱባ ትልቅ አይደለም፣ በጣም ትልቅ ይሆናል። የሆነ ረጅም መጠን ያለው አለ አይደል? ማለቴ ወፍራምና ረጅም የሆነ በቃ አፌን በዙሪያው ሳደርገው ጥሩ ስሜት የሚሰጠኝን ነገር እፈልጋለሁ። የሆነ በቃ ጥሜን ሊያረካልኝ የሚችል ነገር እፈልጋለሁ። አይዞሽ አይዞሽ፣ ምንም አያሳስብሽ የኔ ቆንጆ። ምን ለማለት እንደፈለግሽ ገብቶኛል። እናም የፈለግሽውን ረጅሙንና ጣፋጩን የፈረንጅ ዱባ እኔ ልሰጥሽ ዝግጁ ነኝ። ከፈለግሽ አሁኑን ወደ ቤት መሄድ እንችላለን። ምን ታስቢያለሽ የኔ ቆንጆ? በእርግጠኝነት በጣም ትደሰቻለሽ። አንተ ያመሃል እንዴ? ምንድን ነው የምትለው? ምን ነው ችግር አለ እንዴ? ሄይ ምንድን ነው? አንተ ማነህ? የፈረንጅ ዱባ ፈልገህ ነው? ቶሎ ቶሎ መርጠህ መውሰድ ትችላለህ። እና ደግሞ የ1 ኪሎ ዋጋው 200 ብር ነው። ባይገርምህ እዚህ አካባቢ የፈረንጅ ዱባ ከሚሸጡ ነጋዴዎች ይልቅ እኔ የምሸጠው ዱባ በጣም ምርጥ ነው። ዋጋው ራሱ ሳይቀር እኔ ጋር በጣም ይቀንሳል። የኔ ወንድም እየመረጥክ። እሺ የኔ ቆንጆ ስላስቆምኩሽ በጣም ይቅርታ። አይዞሽ፣ ዛሬ ማታ ያንን የፈለግሽውን ረጅሙንና ጣፋጩን የፈረንጅ ዱባ እኔ ሰጥሻለሁ። ብቻ አንቺ እሺ በይኝ እንጂ በጣም አስደስትሻለሁ። ታዲያ ግን እንደነ ቤቲ 10 ድገመኝ ማለት አይቻልም። በፈጣሪ ምንድን ነው አንተ ሰውዬ? ገዝታ አትሄድም እንዴ? ዋልክበት እኮ። ውይ በጣም ይቅርታ። የዚች ቆንጅዬ ውበት አብዝዞ ነው አይደል? ተረድቻለሁ። በቃ ግን ምንም ማድረግ አይቻልም። እሷ የኔና የኔ ብቻ ነች። አንተ ደደብ፣ ሚስቴ ምን እያልካት ነው? ወይኔ ተበላው። ሚስት ነች እንዴ? ታድለህ። ወይኔ ቆንጆ ሚስት አለች። ወይኔ ምንድን ነው የማደርገው? ያው እኔን እኮ ለማለት የፈለግኩት የማትረባ ለስራህ አሁኑን ወደ ሲኦል እልክሃለሁ። አለቃ እባክህ ዛሬን ብቻ ማረኝ እባክህ። ምን ተስኖት? ናና ዋጋውን ስጠው። ሄይ እረ አለቃ ማረኝ እባክህ ማረኝ። እረ ዛሬን ብቻ አለቃ። እረ አለቃ የ8 ልጆች አባት ነኝ እባክህ ማረኝ። ወይኔ ያለቀልኝ። ቆይ ዛሬማ እነዚህን ዘበኞች እንዴትም ብለን አልፈን ወደ ቀበሌ ገብተን እስከ ዛሬ በቀጠሮ የቆየብንን መታወቂያ መውሰድ አለብን። እስከ ዛሬ ለመታወቂያ ቀበሌ ተንከራተት ነው ይበቃናል። አሁኑን ወደ ቀበሌው ገባለሁ። ተው ኮጆ፣ በቃ እኔ ጥበቃ ሰራተኞቹን አናግሬያቸው ነበር። እናም ወደ ቀበሌው አላስገባም ያሉኝ ዛሬ ሁሉም የቀበሌ ሰራተኞች ስብሰባ ላይ ስለሆኑ ነው። ስለዚህ በቃ ነገ መተን በሰላም መታወቂያችንን ብንወስድ ይሻላል። በቃ ወደ ሰፈር እንመለስ። እዚህ ምንም አንሰራም። እባክህ ዘበኞቹን አልሰማቸውም፣ የራሳቸው ጉዳይ። እኔ እስከ ዛሬ የተመላለስኩት ይበቃኛል። አሁኑኑ ቀበሌ ገብቼ ጉዳይን ቶሎ ብዬ ጨርሳለሁ። ኮጆ ሰላም፣ እንዴት